ማያሚ ዓለም አቀፍ አውሮፕላን ማረፊያ በ2026 የፊፋ ዓለም ዋንጫ ድምቀት ተሞልቷል። ከመላው ዓለም የመጡ ኮከብ ተጫዋቾች፣ አሰልጣኞችና ደጋፊዎች የአሜሪካን ምድር እዚሁ አውሮፕላን ማረፊያ ይረግጣሉ። ሆኖም በዚህ መሃል በአንድ ክፍል ውስጥ የ34 ዓመት የአፍሪካው ምርጡ ሶማሊያዊ የእግር ኳስ ዳኛ ኡመር አብዱልቃድር አርጣን ተቀምጧል። እንደ አውሮፓውያን አቆጣጠር በ2025 የአፍሪካ ምርጥ ዳኛ ተብሎ የተመረጠውና በታሪክ የመጀመሪያ የዓለም ዋንጫን የሚመራ ሶማሊያዊ ለመሆን የተቃረበው አርጣን ለ11 ሰዓታት ያህል በጥብቅ የኢሚግሬሽን ምርመራ እየተደረገበት ነው። በመጨረሻም የያዘው ህጋዊ ቪዛና የዲፕሎማቲክ ፓስፖርት ሳይጠቅመው ወደ መጣበት ኢስታንቡል የሚመልሰው አውሮፕላን ውስጥ እንዲገባ ተገደደ። የዓለም ዋንጫውም የመዳኘት የእድሜ ልክ ህልሙ አየር ማረፊያው በተፈጠረው ቢሮክራሲ ተቀጨ። የአሜሪካ የጉምሩክና የድንበር ጥበቃ ሲቢፒ ለአርጣን መከልከል የሰጠው ይፋዊ ምክንያት የደህንነት ማጣሪያ ስጋት ወይም ቬቲንግ ኮንሰርን የሚል ነው። ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አስተዳደር ስር ባወጣችው ጥብቅ የጉዞ እገዳ ትራቭል ባን ምክንያት ከ39 ሀገራት የሚመጡ ዜጎችን በከፍተኛ ሁኔታ ተመረምራለች። ሶማሊያ ደግሞ ከነዚህ ሀገራት ተርታ ቀዳሚዋ ነች። ምንም እንኳን ለዓለም ዋንጫ ተሳታፊዎች ልዩ ነፃ መብት ወይም ኤክሴፕሽን ቢኖርም የድንበር መኮንኖች የግል ውሳኔ የመስጠት ሰፊ ስልጣን አላቸው። አርጣን ለጋዜጠኞች ሲናገር እኔ ህልሜን ለመኖር የምጥር ተራ ዳኛ ነኝ፣ ነገር ግን ችግሩ ከሀገሬ ማንነት ጋር የተያያዘ ይመስለኛል በማለት በሀዘን ገልጿል። ይህ የኢሚግሬሽን ቀውስ በአርጣን ላይ ብቻ የተወሰነ አይደለም። የ2026 የዓለም ዋንጫ አሜሪካ፣ ካናዳና ሜክሲኮ በጋራ ቢዘጋጅም ማዕከላዊ የዳኞች ማሰልጠኛ ጣቢያ በማያሚ ፍሎሪዳ በመሆኑ ዳኞች በሙሉ አሜሪካ መግባት ነበረባቸው። ከደቡብ አሜሪካ፣ ከአፍሪካ፣ ከመካከለኛው ምስራቅ የሚመጡ አንዳንድ ሀገራት ልዑካን ተጫዋቾችና ረዳት ሰራተኞቻቸውም ተመሳሳይ ቪዛ መዘግየት እና የአየር ማረፊያ እንግልት እየገጠማቸው ይገኛል። ስፖርቱ ከፖለቲካ ነፃ መሆን አለበት የሚለው መርህ በአሜሪካ ብሔራዊ ደህንነት ፖሊሲ ፊት ፈተና ገጥሞታል። የዓለም እግር ኳስ የበላይ አካል ፊፋ በጉዳዩ ላይ የሰጠው ምላሽ ብዙዎችን አስቆጥቷል። ፊፋ ባወጣው መግለጫ ፊፋ በአስተናጋጅ ሀገራት የኢሚግሬሽንና የቪዛ አሰጣጥ ሂደት ውስጥ ጣልቃ አይገባም። በአሜሪካ ባለስልጣናት ውሳኔ መሰረት ኡመር አርጣን በ2026 የዓለም ዋንጫ ላይ መዳኘት እንደማይችል እናረጋግጣለን። የዳኞች ኮሚቴ ሰብሳቢ ፒየር ሉዊጂ ኮሊና በማያሚ ባቋቋሙት ካምፕ አርጣን መገኘት ባለመቻሉ ፊፋ ስሙን ከእጩ ዳኞች ዝርዝር ውስጥ ሙሉ በሙሉ ሰርዞታል። ፊፋ ለአስተናጋጅ ሀገራት ሉዓላዊነት እጅ መስጠቱ የብዙዎችን ትችት አስከትሏል። የአርጣን መገለል በስፖርቱና በፖለቲካው ዓለም ከፍተኛ ቁጣን ቀስቅሷል። የሶማሊያ ወጣቶችና ስፖርት ሚኒስቴር ከፍተኛ አማካሪና የቀድሞ ብሔራዊ ቡድን አምበል ሲያይን ኤደን አብሽር ውሳኔውን አጥብቀው አውግዘዋል። በአፍሪካ እግር ኳስ ታዋቂ የሆኑ የስፖርት ተንታኞችም በሜዳ ላይ ብቃት ተመስክሮለት የአፍሪካ ምርጥ የተባለ ዳኛ በፓስፖርቱ ቀለምና በትውልድ ሀገሩ ምክንያት ብቻ የዓለም ዋንጫን መከልከሉ የስፖርቱ ትልቅ ውድቀት ነው በማለት ድምጻቸውን አሰምተዋል። በሌላ በኩል የዋይት ሀውስ የዓለም ዋንጫ ግብረ ኃይል መሪ አንድሩ ጁሊያኒ የድንበር ጥበቃውን ውሳኔ ትክክለኛነት በመደገፍ የሀገሪቱ ደህንነት ይቀድማል ብለዋል። ይህ ክስተት እንደ ቢቢሲ፣ ኒውዮርክ ታይምስ እና ስካይ ስፖርት ባሉ ዓለም አቀፍ ሚዲያዎች ላይ ሰፊ ሽፋን አግኝቷል። አብዛኞቹ ሚዲያዎች ጉዳዩን የትራምፕ አሜሪካ ዓለም ዋንጫን ስታስተናግድ ሁሉም ሰው እንኳን ደህና መጣ አይባልም በሚል ርዕሶች የፖለቲካው ተጽዕኖ በስፖርቱ ላይ ያሳደረውን ጥላ አጉልቶ አሳይቷል። አርጣን ምንም እንኳን ለዓለም ዋንጫው ከተመረጡ 52 የጨዋታ ዳኞች አንዱ የነበረ ቢሆንም ወደ አሜሪካ እንዳይገባ ስለተከለከለ በሜክሲኮም ሆነ ካናዳ የሚደረጉ ጨዋታዎችን ቢሆን እንዳያጫውት ሆኗል። ምክንያቱ ደግሞ ፊፋ ሁሉም የውድድሩ ዋና ዳኞች በማያሚ ፍሎሪዳ በሚገኝ የግዴታ የስልጠናና የስራ ማዕከል ውስጥ እንዲቆዩ ስለሚጠይቅ፣ ስለዚህ አርጣን ከውድድሩ ሙሉ በሙሉ ተሰናብቷል። በተጨማሪም በሀገር አሜሪካ በርካታ ክስተቶች እየተፈጸሙ ይገኛል። ከነዚህም የስዊዘርላንድ እግር ኳስ ተጫዋች የሆነው ኤምቤሎ ቪዛ ምርመራ ውስጥ ገብቶ የነበረ ሲሆን ቡድኑን መቀላቀል የቻለው ከቀናት በኋላ ነበር። የኢራቅ ብሔራዊ ቡድን ተጫዋች አይመን ሁሴን ወደ አሜሪካ ሲገባ ለ7 ሰዓት ያህል ጥያቄ ተይዞ ነበር። የኢራን ብሔራዊ ቡድን በቱርክ በሚገኘው የአሜሪካ ቆንስላ ቪዛ ሂደቶች ለማጠናቀቅ ቀናት ፈጅቶበታል። አሜሪካ ወደ ሀገር ውስጥ እንዲገቡ የፈቀደላቸው በጨዋታ ቀናት ብቻ ነው። የልዑካን ቡድኑም 15 አባላት ቪዛ ተከልክሏል።
የደቡብ አፍሪካ ብሔራዊ ቡድን ወደ አሜሪካ የደረሰው ከታቀደው ጊዜ በጣም ዘግይቶ ነበር። ምክንያቱም የልዑካን ቡድኑ የተወሰኑ አባላት ቪዛ ስላልተሰጣቸው ነው። የሴኔጋል ብሔራዊ ቡድን ሰራተኞች ጫማቸውን እንዲያወልቁ በመገደዳቸውና ረዥም ፍተሻ በመደረጉ ምክንያት የዘረኝነት ክስ እንዲነሳ አድርጓል። የኡዝቤኪስታን ብሔራዊ ቡድን ቦምብ በሚያሸቱ ውሾች የተፈተሸ ሲሆን ምስሉ በዓለም አቀፍ መገናኛ ብዙሃን ዘንድ በሰፊው ተሰራጭቷል። አንዳንድ የስኮትላንድ ደጋፊዎች በኢስታ ፕሮግራም መሰረት ያለ ቪዛ ወደ አሜሪካ ለመግባት ብቁ ቢሆንም የጉዞ ፈቃዳቸው ከመነሳታቸው ጥቂት ቀናት ቀደም ብሎ ተሰርዟል። ቀደም ብሎ ትኬቶችን የገዙና ማረፊያ ቦታ ያስያዙ በርካታ ደጋፊዎች የቪዛ ማመልከቻቸው ውድቅ የተደረገባቸው ሲሆን ይህም ለገንዘብ ኪሳራ አድርጓቸዋል። ዛሬ በወጣው መረጃ ደግሞ የዓለም ዋንጫ የዋይት ሀውስ ግብረ ኃይል መሪ የሆኑት አንድሪው ጁሊያኒ ለአርታንና ለአንዳንድ የኢራን ቡድን የደጋፊ ሰጪ ሰራተኞች ቪዛ ላለመስጠት የተወሰነው ውሳኔ ተከላክሏል። በዋሽንግተን በአትላንቲክ ካውንስል በተዘጋጀ ዝግጅት ጆርናልን ጠቅሶ ሲናገር እስከ አሁን ድረስ 35 ቡድኖች ወደ አሜሪካ ገብቷል። ምንም ተጫዋቾችም ሆነ አሰልጣኞች አልተከለከሉም። የተከለከሉ አንዳንድ ባለስልጣናት አሉ። ይህም በበቂ ምክንያት ነው ብለዋል። አክለውም የዓለም ዋንጫን ሽፋን በማድረግ ወደ ሀገር ውስጥ ለመግባት የሚሞክሩ ማናቸውም መጥፎ ዓላማ ያላቸው አካላት ወደ አሜሪካ እንዳይገቡ የማድረጉን ጉዳይ በጥንቃቄ በማመዛዘን እየሰራንበት ነው ብለዋል። ይህ ክስተት በእግር ኳስ ላይ ጥልቅ ጠባሳ ጥሏል። ስፖርት ሰዎችን የማገናኘትና እኩልነትን የማስፈናቀም እንዳለው ቢታመንም የአርጣን ታሪክ ግን ፖለቲካ አሁንም የበላይነቱን እንደሚይዝ አሳይቷል። ወደፊት ፊፋ የዓለም ዋንጫ አስተናጋጅ ሀገራትን ሲመርጥ ተሳታፊዎች ያለምንም ልዩነትና የፖለቲካ ጫና መግባት የሚችሉባቸውን ዋስትና ማስፈር እንዳለበት ትልቅ ትምህርት ሆኗል። ለኦመር አርጣን ግን የ2026 ዓለም ዋንጫ ሜዳ ላይ ፊሽካ የሚነፋበት ሳይሆን በፖለቲካ ድንበር ስም ፍትህ የተነፈገበት የትዝታ ጠባሳ ሆኖ ያልፋል።